ሰላም ጤና ይስጥልኝ የእውነተኛ ኑሮ ቻናል ቤተሰቦች እንደምን አላችሁ? ለዛሬም ትልቅ መልእክት አለን። ይህ መልእክት እንዲህ ይለናል። እግዚአብሔር አየ፣ ፍርድም እንደሌለ ተረዳ፣ ሰውም እንደሌለ አየ ይለናል። እግዚአብሔር አይቶ ሰውን ያጣበት መልእክት ምንድነው? በዛን ጊዜ ሰው አልነበረም ማለት ነው። እነዚህ ሀገራት ሰው የሚኖርባቸው ሀገራት ሰው አልነበራቸው ማለት ነው። የሰው ፍጡር የሚባል አልነበረም ማለት ነው። ወይስ ሌላ ሀሳብ አለው? የታጣው ሰው ምን አይነት ሰው ነው? ሰዎች ስላልነበሩ ነው ወይስ ሰዎች ሰው መባል ስላልቻሉ ነው? ይህንን ፍሬ ሀሳቡ ምን እንደሆነ እንዲገባን አክሉበት። ለምን እንዲህ እንደተባለ አብረን እንየውና ፍሬ ሀሳቡን እንገንዘብ።